በዚክር ሁሌ የኢማን ውሃ ልናጠጣው ይገባል። ይህ ካልሆነ ቀልባችን ከደረቀ ገፍላ ውስጥ ከገባን የዱንያ የስሜት የብልጭልጭ ባሪያ ከሆንን አኺራን ከረሳን መልካም ስራ ይከብደናል። ወንጀል ቁልቁለት ይሆንልናል። የመልካም ስራን ጣዕም እናጣለን ብንሰራው። አንዳንድ ሰዎች ልማድ ሆኖባቸው መልካም ስራ ይሰራሉ። አወል ሶፍ ይሰግዳሉ፣ ወጥተው የሰው ስጋ ይበላሉ፣ ሰው ያጣላሉ፣ ሚስታቸውን ይበድላሉ፣ ሰራተኛውን ያስለቅሳል። መልካም ስራው ጣዕም ቢኖረው ትርጉም ቢኖረው ይሄ ባልሆነ ነው። መልካም ስራ ለመስራት አለመታደል አንድ ችግር ነው፣ የቀልብ መበላሸት ውጤት ነው። መልካም ስራም ቢሰሩትም ለመልካም ስራ ምንም አይነት ጣዕም ከሌለው መልካም ስራ እየሰሩ ሶላት እየሰገዱ ምላስን ሰውነት አካላትን መቆጣጠር ካልቻሉ ይሄ ሌላኛው ችግር። ከረመዳን በፊት ምን ጊዜ በህይወት እስካለን ድረስ ልብን ለማከም ለማስተካከል የሚያግዙ ነገሮች አሉ። ከዚህ አንዱ ቀልብን የሚያደርጉ ነገሮችን አውቆ መራቅ። ቀልብን የሚያደርጉና የሚያበላሹትን ነገሮችን አውቆ መራቅ ነው። በዋነኝነት ቀልብን የሚያደርገው አላህ የከለከለውን መዳፈር ነው። በጥቅሉ አላህ የከለከለውን ነገር መዳፈር፣ ተው ያለውን ነገር እንዲህ ብሎ ማድረግ፣ አድርጉ ያለውን ነገር አላደርግም ማለት፣ ስሜትን መከተል፣ የስሜት ባሪያ መሆን ቀልብ ያደርጋል። ሐራም መብላት፣ ወለቂ፣ ግቦ፣ ማጭበርበር ያለበት፣ ሐራም ማየት ባለንበት ዘመን እጅ ላይ በሚይዙት ታፋ ላይ በሚያዝሉት ኮምፒውተር ምክንያት ቤት ግድግዳ ላይ በተለጠፈ ቴሌቪዥን ምክንያት ሰዎች ሐራም ያያሉ፣ ሐራም ይሰማሉ። ዘፈኑ፣ የተገላለጠ ሴት፣ ከዝሙት ማይተናነስ የተበላሸ የጋጠ ወጦች የእንስሳዎች ፊልም ተቆራርጦ የሚመጣ ሚላክ፣ ይሄ ሁሉ ቀልብን በሽተኛ ያደርጋል። ቀልብን ደረቅ ያደርጋል። ዘፈን መስማት፣ ሐሜት መስማት፣ በመላስ አላህ የሚጠላውን ነገር መናገር፣ ሰውን ማመናጨቅ፣ የሰው ስጋ መብላት፣ ሰዎችን በመልካቸው በዘራቸው አላህ በሰጣቸው ተፈጥሯቸው እንዲያፍሩ ማድረግ፣ መሳለቅ፣ ማሽሟጠጥ፣ እነዚህ በሙሉ ቀልብን ከሚያደርጉ ነገሮች መሃል አንዱ ናቸው። ይሄን እንኳ ባያደርጉ በሐላል ነገሮች ወሰን ማለፍ፣ አብዝቶ መብላት፣ አብዝቶ መናገር፣ ሐላሉንም ቢሆን አብዝቶ ማየት፣ አብዝቶ ሆድን መሙላት ቀልብ ያደርጋል፣ ቀልብን ያበላሻል፣ አኺራን እንዲረሱ ያደርጋል። ወከዛሊክ ቀልብን ለማስተካከል ቀልብን ለማርጠብ ከሚያግዙ ነገሮች አንዱ አኺራና ሞትን ማስታወስ ማብዛት፣ ቀብርን መዘየር፣ ህሙማንን የሄዱ መጠየቅ ነው። ህመም የጸናባቸውን በተለይ እኔም አንድ ቀን እዚህ የሞት አልጋ ላይ ፍራሽ ላይ መውደቅ አይቀርም፣ ቀብር መግባት አይቀርም እንደንል በዱንያ በትንሹ እንድንብቃቃ ጥጋባችን እንዲበርድ ከገፍላ እንቅልፋችን እንድንነቃ ያግዛል። ዝክርና ቁርአን መቅራትን ማብዛትም እንደዚሁ ቀልብን ያስተካክላል። የተስተካከለውን ይጠብቃል፣ የተበላሸውን ያስተካክላል፣ የሞተውን ይቀሰቅሳል፣ የታመመውን ይፈውሳል። ዝክርና ቁርአን የሙእምን ቀለብ ናቸው። አሳ ያለ ውሃ እንደማይኖረው ሙእምን ያለ ዝክርና ያለ ዱዓ መኖር አይችልም። የኖረም እንደሆነ ህይወት አይባልም፣ ከእንስሳት ህይወት አይሻልምና። أحيانا كل اللي نحتاجه هو مساحة تهدينا وتحتوينا. أزرق በህይወቱ አላህን ማያስታውስ፣ አምስት ወቅት ሶላት ማይሰግድ፣ አይኑን እጁን ምላሱን ከሐራም ማይጠብቅ ሰው በህይወት ቢኖርም ቢንቀሳቀስም የሱ ህይወት ከእንስሳት ህይወት አይሻልም። ቢብስ እንጂ እንስሳት አቅል የላቸውምና። የእነሱ አቅል ፊጥራ ነው፣ ሰርዶ ውሃ ባለበት ብቻ እንዲሄዱ የሚያደርግ ነው። የሰው ልጅ አቅል ግን ከዱንያ ተሻግሮ አኺራን እንዲያይ፣ የጀነት ደረጃዎችን እንዲናፍቅ፣ የጀሃነም ደረካቶችን ቁልቁለቶችን እንዲፈራ እንዲርቅ የሚያደርግ የሚያስችል አቅል ተሰጥቶትም የእሱ አቅል እዚሁ ዱንያ ላይ ዳቦ መብላትና አካል ማደለብ ብቻ ከሆነ በዱንያ በልጭልጭ ፎቅና ወርቅ መፎካከር ላይ ብቻ ከተገደበ እነዚህ እንስሳት ናቸው፣ ከእንስሳትም የከፉ ናቸው ብሏል አላህ ተባረከ ወተዓላ። ከዚህ አይነቱ ችግር እንድንወጣ ከሚያግዙ ነገሮች አንዱ ሁሌ ዝክር ማብዛት፣ የጠዋትና ማታ ዝክር፣ ከሶላት በኋላ ዝክር፣ ቤት ሲገቡ ከቤት ሲወጡ፣ ልብስ ሲለብሱ ልብስ ሲያወልቁ፣ በየሁኔታው የሚባሉ ዝክሮች ዱዓዎች አሉ። እነዚህን ማዘውተር ልብን ያነቃቃል፣ ልብን ያስተካክላል፣ ያስውባል፣ ያሳምራል፣ በኢማን እንዲያበራ ያደርጋል። ወከዛሊክ ዱዓ ማብዛት በጥቅሉ በተለይ ደግሞ ልብ እንዲስተካከል የሚያግዙ ዚክሮች አሉ፣ ዱዓዎች አሉ። እነዚህን ማዘውተር ቀደም ሲል እንደገለጽነው ነብዩ ሰለላሁ ዐለይሂ ወሰለም አብዛኛው ዱዓቸው ልቦችን እንደፈለክ ከምትገለባብጠው ጌታ ሆይ የኔን ልብ አንተን እንዲታዘዝ አድርግልኝ፣ አንተን መታዘዝ ላይ አጽናልኝ እያሉ ነቢዩ ዐለይሂ ሰላቱ ወሰላም
ዱዓ ያደርጉ ነበር። ወዘየነ ፊ ቁሉብሂሙል ኢማን የሚል የቁርአን አንቀጽ አለ። አላሁመ ሐቢብ ኢለይነል ኢማን እያለን ወዘይኑ ፊ ቁሉቢና እያለን አላህን ተባረከ ወተዓላ እንማጸን። በራሳችን ቋንቋ በሚገባን መልኩ አላህን ማናገር እንችላለን። በዚህ ቋንቋ እንጂ ያታናግሩኝ አላህ አላለም። ሶላት ላይ ፈርድ ግዴታ የሆኑ ፋቲሃን፣ ተሸሁድን መሰል ነገሮችን በአረብኛ ቋንቋ እንድናደርግ ታዘናል እንጂ ሶላቱ ውስጥም ቢሆን ተሸሁዱን ከጨረሰን በኋላ በራሳችን ቋንቋ ቁኑት ላይ ስጁድ ላይ በተለይ ሱና ሶላቶች ላይ በፈለጉት ቋንቋ አላህን ተባረከ ወተዓላ ማናገር ይቻላል። በአረብኛ ማድረግ ለማይችል ሰው ሲሆን በተለይ ስለዚህ አብዛኛውን ጊዜ አብላኝ፣ አጠጣኝ፣ ልጅ ስጠኝ፣ ሚስት ስጠኝ፣ ባል ስጠኝ፣ ብር ስጠኝ፣ ሱቅ ስጠኝ ነው ዱዓችን። ልብ ከተስተካከለ እነዚህ በራሳቸው ጊዜ ይመጣሉ። ባይመጡም ተረጋግቶ መኖር ይቻላል። ይሄን ከምንጠይቀው በላይ አላህን ተባረከ ወተዓላ የተስተካከለ ልብ ስጠኝ፣ ንጹህ ልብ ስጠኝ፣ ሰላማዊ ልብ ስጠኝ፣ በኢማን የተሞላ በአንተ ውዴታ የተሞላ ልብ ስጠኝ። ይሄ ከተገኘ ከዛ በኋላ ጀነት ላይ ንጉስ መሆን የሚያስችል ንጉስ ማድረግ የሚችል ጌታ እዚህ ዱንያ ላይ ህይወትን ማስተካከል ይችላል። ሌሎች ነገሮች ሁሉ ከኢማን ከዲን በኋላ ናቸውና ወከዛሊክ መልካም ስራን ማብዛት አንዱ ቀልብን ከሚያረጥቡ ከሚያስተካክሉ ነገሮች መሃል አንዱ። በሄድንበት ሁሉ በየቀኑ ኸይር ስራ ሳንሰራ ኸይር ስራ ሳናስመዘግብ ማዋል የለበትም። ኸይር ስራችን በሶላት ብቻ መገደብ የለበትም። አዎ 5 ወቅት ሶላት ትልቅ ዒባዳ ነው፣ ማማር አለበት። ከ5 ሶላት ወቅት ጎን ለጎን ሌሎች መልካም ስራዎች ያስፈልጉናል። ሱና ሶላቶችን ማብዛት፣ እንደ አቅማችን ሰደቃ መስጠት። አመቱ ሙሉ የጾም አይነቶች አሉ። እነዚያን ሱና ጾሞችን መጾም፣ ኸይር ስራ ማብዛት አይነቱ ብዙ ነው። ሁሉም የገራለትን ኸይር ስራ ሊያዘወትር ይገባል። ኸይር ስራ መዝራት፣ ኸይር ስራ መስራት የተከሉትን ኢማን ውሃ ማጠጣት ማለት ነው። ወንጀልን መተው ደግሞ የኢማኑን የመልካም ስራውን አረሙን መንቀል ማለት ነው። ገበሬ አርሶ አደር ዘርቶ ብቻ እጁን ታጥቦ ቤት ቁጭ አይልም። የዘራው አፍርቶ ታጭዶ ተለቅሞ ተወቅቶ ከቦታው እስኪደርስ ድረስ ገበሬ ያርፍ። ሙእምንም ምሳሌው ይሄ ነው። ቁርአን እንደዚህ አይነት ምሳሌዎች አሉ። ቁርአን ውስጥ የኢማን ስራ ላይ የተሰማራ ሰው ንግዱ ኢማንና መልካም ስራ የሆነ ሰው መቼም አያርፍ። ሩሑን መላእክቶች ወስደው ከጀነት በመጣ ከፈነው ጠቅልለው የጀነት ሽቶ ቀብተው ወደ ሰማይ ሲያስወጧትና የመጀመሪያ እግሩን ጀነት ላይ ሲያሳርፍ ነው ሙእምን የሚያርፈው። እስከዛ ባለው ፈኢዛ ፈረግተ ፈንሶብ፣ አንድን መልካም ስራ ከጨረስ ለሌላ መልካም ስራ ተነስን ይተባል። ስለዚህ መልካም ስራ ማዘውተር ኢማንን ሙስልምነትን ውሃ ማጠጣት ነው፣ ማብዛትና ማዘውተር። ወንጀልን መተው አረሙን መከላከል ማስወገድና ካጠፉ መተውበት አረሙን መንቀል። ካልሆነ ሙስሊም ነኝ ብቻ ብሎ እጅ አጣጥፎ መቀመጥ የኢስላምን የተከሉትን ዛፍ የኢማንን ዛፍ ወንጀል እንዲያቀጭጨው እንዲያደርገው። የመልካም ስራ መቀነስ የተተከለው የተዘራው ነገር ውሃ አጥቶ እንደሚደርቀው ኢማናችን እንዲደርቅ ሰበብ ይሆናልና ፈመን ዘረዐ አልሑቡበ ወማ ሰቃሃ ተአወሀ ናዲመን የውመል ሐሷዲ ተብሏል። ዘርን ዘርቶ ተክልን ተክሎ ውሃ ያላጠጣ ሰው በሚታጨድበት ቀን በጸጸት ያቃስታል ተብሏል። እህልን ዘርቶ ተክልን ተክሎ ውሃ ያላጠጣ ያልኮተኮተ አረሙን ያላረመ ሰው ሰዎች በሚያጭዱበትና ፍሬ በሚያነሱበት ምርት በሚሰበስቡበት ቀን እሱ በጸጸት ያቃስታል ተብሏል። የእኛም ሁኔታ ይህ መሆን የለበትም። ለስሙ ሙስሊም ነኝ ብቻ ብለን ወንጀልን ማንተው መልካም ስራ ማናበዛ ከሆነ የቂያም ቀን መልካም ሰሪዎች የመልካም ስራቸውን አጅር ሲያፍሱ እኛ በሰንሰለት ታስረን ወደ ጀሃነም መሄድ በቁጭት ራስን መጉዳት ያስከትላልና ኸይር ስራ ልናበዛ ይገባናል። በሻዕባን ወር ከሚሰሩ ኸይር ስራዎች አንዱ ቁርአን መቅራት ማብዛት ነው። ለረመዳን ዝግጅት ሰደቃ ማብዛት ነው። የተራቡትን ማብላት፣ ለራሳችን አስቤዛ እንደምናስገባው አቅመ ደካሞችም ለረመዳን የሚሆናቸውን አስቤዛ እንዲያስገቡ ብር መስጠት፣ ገንዘብ መስጠት፣ ከገዙት አስቤዛ ቀንሶ መስጠት። ወከዛልክ ጾምን ማብዛት። ሻዕባን ላይ ጾም ይወደዳል። በተለይ ዛሬ ያለንበት ነገ ከነገ ወዲያ ቀጣይ ቀናቶች አያመል ቢድ ይባላል። በሻዕባን ወር ላይ ጾም ማብዛት ተወዳጅ ነው። ይበልጥ ደግሞ አያመል ቢድ ሲሆን ሰኞና ማክሰኞ ሲሆን አጅሩ እጥፍ ድርብ ይሆናልና ከረመዳን በፊት ጾምን ልንለማመድ፣ ተውበት ልናደርግ፣ ሶላት ልንለማመድ يقبانا ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا